ሐሳባዊ ሰው ማን ነው? ሐሳብንስ እንዴት ወደ ተግባር መለወጥ ይቻላል? ሐሳባዊ ሰውስ እንዴት መሆን ይቻላል? ሐሳብ ምንድነው? ሐሳብ ማለት አንድ ሰው በአእምሮ ውስጥ የሚያስበው ማንኛውም ነገር ለየአእምሮአችን ልዩነት የተለያየ ሐሳብ አእምሮአችን ውስጥ ሊኖር ይችላል። በአጠቃላይ ስናደርገው ግን አእምሮአችን ነገሮችን የሚወደድ አስተያየት፣ እቅድ ወይም ሌላም ነገሮች ሐሳብ ተብለው ሊጠሩ ይችላሉ። ሐሳባዊ ሰው ማን ነው? ሐሳባዊ ሰውስ ምንድነው የሚለው ደግሞ ቀጣይ የምንመለከተው ሐሳብ ነው። ሐሳባዊ ሰው የምንለው በአእምሮ የሚያስብ ብዙ ሐሳቦች ያሉትና አዳዲስ ሐሳቦችና አዳዲስ አስተያየቶችን የሚቀበልና ለሰዎች ሐሳቡን አዳዲስ ሐሳቦች አዳዲስ አስተያየት መስጠት የሚችል ሰው ነው። ዓለማችን ላይ 3 አይነት ሐሳብ ያላቸው ሰዎች አሉ። እያንዳንዱ አንድ በአንድ ምንድናቸው እነማን ናቸው እስከነ ማብራሪያና ከነ ምሳሌያቸው ድረስ እንመለከታቸዋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ዓለማችን ላይ 3 አይነት ሐሳብ ያላቸው ሰዎች አሉ ብለናል። በመጀመሪያ የምንመለከተው ሐሳብ ያስባሉ ግን ምንም አያደርጉም። እንደዚህ አይነት ሰዎች በአካባቢያችን በዓለማችን ላይ በጣም ብዙ አይነት ሰዎች እንደዚህ አይነት ሰዎች ናቸው። እንደዚህ አይነት ሰዎች አእምሮአቸው ውስጥ በየቀኑ በጣም ብዙ አዳዲስ ሐሳቦችና አዳዲስ እቅዶች ያሏቸው ሲሆን ነገር ግን ሐሳባቸውን ወደ ተግባር ማዋል ላይ በጣም የሚቸገሩ ሰዎች ናቸው። ምክንያቱም ብዙ ጊዜ ሐሳባቸውን አእምሮአቸው በማመላለስ በጣም ብዙ ጊዜያቸውን የሚያሳልፉት ሐሳቦች ጋር በማሰብ ሲሆን መጀመሪያ ያሰቡትን ሐሳብ በአዲስ ሐሳብ ይተኩታል። እንዲሁም መጀመሪያ ያሰቡትን ሐሳብ ተግባር ላይ ሳያውሉት አእምሮአቸው ውስጥ በጣም በቆየ ቁጥር አእምሮአቸው ያ ነገር እውነት እንደማይሆን እነሱን እያሳመናቸው እንዲሄድ የሚሆን ሲሆን ያስባሉ ግን ምንም አያደርጉም። ለምሳሌ አንድ ሰው በጣም አስገራሚ የሚባል የንግድ ሐሳብ ያስባል። ነገር ግን በጣም ብዙ ጊዜ ያን ሐሳብ አእምሮ ውስጥ በቆየ ቁጥር አእምሮ እከስራለሁ የሚል ሐሳብ ወደሱ ይልክበታልና እከስራለሁ የሚል ፍራቻ ሐሳቡን ወደ ተግባር እንዳይለውጥ እንቅፋት ይሆንበታል ማለት ነው። ሁለተኛው ደግሞ የምንመለከተው ሐሳብ አያስቡም አያቅዱም ግን ያደርጋሉ። እንደዚህ አይነት ሰዎች አብዛኛው ዓለም ላይ ይገኛሉ። እንደዚህ አይነት ሰዎች በስራ ላይ ብቻ ነው የሚታዩት። ንቁ ናቸው፣ ነገር ግን ሐሳብና እቅድ የላቸውም። የሰዎችን እቅድ ይፈልጋሉ፣ የሰዎችን ሐሳብ ይቀበላሉ፣ ወደ ተግባርም ያውላሉ። ነገር ግን የራሳቸው የሆነ ሐሳብም ሆነ እቅድ የላቸውም። መጀመሪያ ላይ የተመለከትነው ሐሳብና ሁለተኛ ላይ ያየነው ያለነው ሐሳብ ልዩነታቸው የመጀመሪያዎቹ አይነት ሰዎች በጣም ብዙ አይነት ሐሳብ አላቸው፣ ነገር ግን ተግባር ላይ አያውሉም። ሁለተኛ ላይ ደግሞ በጣም ምንም አይነት ሐሳብ አይምሯቸው ውስጥ የለም፣ ነገር ግን ነገሮችን ተግባር ላይ መዋል በጣም ጎበዝ የሚባሉ አይነት ሰዎች ናቸው ማለት ነው። ምሳሌ አንዲት የቤት ሰራተኛ በሰው ቤት ውስጥ በቃ ተቀጥራ በምትሰራበት ጊዜ ባለቤቱ አድርጊ የምትላትን ነገር በሙሉ ታደርጋለች። ነገር ግን በዛ ቤት ተቀጥራ እየሰራች የራሷ የሆነ ሐሳብ ሆነ አስተያየት መስጠት አትችልም። ነገር ግን ባለቤቷ የምትነግራትን በሙሉ ማንኛውንም ነገር በደንብ አድርጋ ወደ ተግባር ቀይርላታለች ማለት ነው። ሶስተኛውና በመጨረሻ የምንመለከተው ሐሳብ ደግሞ በጣም ወሳኝ የሆነ እንዲሁም ዓለማችን ላይ በጣም ትንሽ ሰዎች ብቻ የተካተቱበትን ሐሳብ ነው። ያስባሉ፣ ያቅዳሉ፣ ያደርጋሉ። እንደነዚህ አይነት ሰዎች ዓለማችን ላይ በቁጥር በጣም ትንሽ ናቸው። ኦልሞስት 1% ብለን ብናስባቸው እንኳን 1% ሙሉ በሙሉ ስኬታማ የሆኑ ሰዎች ናቸው። ሐሳብ ያላቸው፣ እቅድ ያላቸው፣ ያወጣሉ፣ ያወርዳሉ፣ መጨረሻ ላይም ተግባር ላይ ያውሉታል። ዓለማችን ላይ ስኬታማ መባል የሚፈልግ ማንኛውም ሰው 3 ነገሮችን በትክክል ማስኬድ መቻል አለበት። መጀመሪያ ሐሳብ ያስፈልጋል። ሐሳብ የምንለው ነገር ለምሳሌ አንድ ሰው ሱቅ መክፈት የሚፈልግ ከሆነ ያ የሰውየው ሐሳብ ነው ብለን እናልፋለን። ሁለተኛው ደግሞ እቅድ የምንለው ነገር ደግሞ ሱቁን የት ቦታ ላይ ልክፈተው፣ ሱቁን ለመክፈት ምን ያክል ብር ያስፈልገኛል፣ እንዲሁም ሱቁ ላይ ምን ያህል ብር ኢንቨስት አድርጌ ምን ያህል ትርፍ ላገኝ እችላለሁ የሚለው ነገር የሰውየው እቅድ ነው። ሶስተኛው ደግሞ ተግባር ወይም ስኬት የምንለው ነገር ሲሆን ተግባር ወይም ስኬታማ የምንለው ሰው ደግሞ መጨረሻ ላይ ሱቁን መክፈት የቻለ ሰው ነው። እነዚህ 3 ነገሮች በቅደም ተከተል መጀመሪያ ሐሳብ፣ ከዛ እቅድ፣ ከዛ ደግሞ ተግባር በቅደም ተከተል ማድረግ የቻለ ሰው በሙሉ ስኬታማ ይሆናል ብዬ አምናለሁ። እንዲሁም ስኬታማ የሆኑ ሰዎች በሙሉ እነዚህ ነገሮች በቅደም ተከተል አስኪደዋል ብዬ አምናለሁ። ዛሬ ሐሳባዊ ሰው በሚል ቪዲዮ 3 ሐሳብ ያላቸውን አይነት ሰዎች ተመልክተናል። በመጀመሪያ የተመለከትነው ሐሳብ ያስባሉ ግን ምንም አያደርጉም። ሁለተኛው ደግሞ አያስቡም አያቅዱም ግን ያደርጋሉ። ሶስተኛው ደግሞ ያስባሉ ያቅዳሉ ያደርጋሉ። ሶስተኛው ላይ ያላችሁ ሰዎች በሙሉ ማለት ወደ ስኬት መንገድ የምታደርጉት ጉዞ የተሳካ ነው የሚሆነው ብዬ አምናለሁ። እንዲሁም ያላችሁበትን እያንዳንዳችሁ ያላችሁበትን ሐሳብ ኮሜንት ላይ አሳውቁኝ።
በቀጣይ እንሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ አሳውቁኝ። ላይክ፣ ሼር እና ሰብስክራይብ በማድረግ